ለበደልኩሽ በደል በእንባ ብመለስም እንዴት ነህ? አሎ ብዙ ነገር እያወራሁሽ ነበር። በጣም ቆየሁ ካገኘሁህ። የምር ናፍቀሽኝ ነበር። እኔም እኮ ናፍቀኸኛል። እና እሺ ለምንድን ነው ግን እንደዛ የምትጫጫይብኝ የነበረው? አይኔን እያየሽ በቃ ተይው፣ ሁሉም ነገር አልፏል። በቃ ተይው። ስለምወደና ስለምታናድድ እንዴ ምን አድርጌ ነው ያናደርኩሽ? እኔ እኮ አንቺን ብዬ ነበር የመጣሁት። አውቃለሁ፣ ግን ሁሉንም ነገር የማደርገው አንተን ለመጠበቅ ነው። እኔም እኮ የመጣሁት አንቺን ለመጠበቅ ነበር። በጣም ብዙ እኮ ስላልተግባባን ነው። ገብተሻል? ትተኸኝ ሄድካ። እንዴ እኔ ብናደድ እኮ አይፈረድብኝም። ሳትነግረኝ ነው እኮ የሄድከው እኮ። ያኔ እኮ ጣልተናል። ሞክሬያለሁ፣ ከአንቺ ጋር ሰላም ለመሆን ሞክሬ ነበር እኮ። ይከብዳል አይደል? ከሌላ ሰው አንተ መሄድህን፣ ለዛውም አገር ውስጥ ቢሆን እሺ፣ ከአገር ውጭ መሄድህን በሌላ ሰው መስማት በጣም ነው የሚያመው። ልቤ በጣም ነበር የተሰበረው በሰዓቱ። እኮ እኔ እኮ አንቺ ልክ አይደለሽም ብዬ አይደለም፣ ግን እኔም በሰዓቱ ልክ ነበርኩኝ። እኔና አንቺ ነበርንበት ቦታ አስተያስቢ ረስተሽው ነው። ልክ ነህ እኮ፣ ግን ቢያንስ የፈለገ ልንጣላ እንችላለን፣ የፈለገ ምናምን ሊሆን ይችላል። ግን እንደዚህ አይነት ከባድ ውሳኔዎች ላይ መናገር አለብህ። ገባህ? አንዲ ቢያንስ ላሳለፍናቸው መልካም ጊዜያቶች ስትል በቃ ማውራት ነበረብህ። እኔ ስላልነገርከኝ በቃ ከሌላ ሰው ስሰማ በጣም ነው የደነገጥኩት። እኔና አንቺ እኮ ማይሆን ሙድ ላይ ነበረ። አውቃለሁ፣ ግን ከነገሮች ደግሞ እንለያይም ብለሽ ነበረ። እኔ ሸሽቼ አይደለም፣ በጣም እኮ ነበር የተጋፈጥኩት አይደል?